ኢራን ሌሊቱን በእስራኤል ላይ ከፍተኛ ጥቃት ስታደርግ አንግታለች። እስራኤልም በተመሳሳይ በከፍተኛ ሁኔታ ኢራን ላይ ጥቃት ስታደርስ አንግታለች። ኢራን በዛሬው ዕለት ሌሊት እስካሁን ያልተጠቀመቻቸውን ፋታህ 1 የተባሉ ፍጡነ ድምጽ የሆኑ ሃይፐርሶኒክ ሚሳኤሎችን ስትጠቀም ነው ያነጋችው። እነዚህም በእስራኤል ወታደራዊ ተቋማት የአየር ኃይል ቢሮዎች ላይ ከፍተኛ ጥቃት አድርሷልም ተብሏል። የዛሬው ሌሊት ጥቃት ከስከዛሬዎቹ የተለየ መሆኑም ተመልክቷል። ኢራን ሃይፐርሶኒክ ሚሳኤሎቹም ወይም ፋታህ 1 የተሰኙን ሚሳኤሎችን ከመተኮሷ በፊት ጦርነቱ አሁን ገና ተጀመረ ሲሉ የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ በማህበራዊ ትስስር ገጻቸው ከጻፉ በኋላ ነው ሃይፐርሶኒክ ሚሳኤሎቹም መተኮስ የተጀመሩት ተብሏል። እንዲሁ እስራኤልም በኢራን ዋና መዲና ቴህራን ጨምሮ በተለያዩ ከተሞች የአየር ድብደባ አድርጋለች። የተለያዩ ተቋማትንም ማውደሟ ተነግሯል። ከዚህ ጋር በተገናኘ ደግሞ እንዲሁም የሁለቱም መገናኛ ብዙሃን እንደምታውቁት ጦርነት ላይ በመሆናቸው ሁለቱም የፕሮፓጋንዳ ጦርነት በሁለቱም ሀገር ላይ ይነዛሉ። ይህንንም ተከትሎ እንግዲህ እስራኤል ራሷን ለመከላከል የሚያስችል የአየር መከላከያ ያላት ከዚህ በኋላ ግፋቢል ለአንድ ሳምንት ነው በሚል ኢራኖች ሲዘግቡ፣ የእስራኤል መገናኛ ብዙሃን ደግሞ ኢራን የሚሳኤል ክምችት እያለቀባት ነው ሲሉ ገልጸዋል። ዶናልድ ትራምፕም እንዲሁ በአወዛጋቢ መልእክቶቻቸው ቀጥለዋል። ዶናልድ ትራምፕ ጦርነት ብቻቸውን ማወጅ ይችላሉ ወይ የሚለውም በአሜሪካ ምክር ቤት አነጋጋሪነቱን ቀጥሏል።